በወለጋ ምድር የኮማንዶ ክፍለ ጦርን ጨምሮ ከሰባ በላይ የመንግስት ወታደሮች መገደላቸው ተሰማ። የአማራ ፋኖ ብሔራዊ ንቅናቄ በወለጋ ዞን አንገር ጉትን ወረዳ በመንግስት ኃይል ላይ ከባድ ድብደባ ማድረሱን በይፋ አስታውቋል። በሌላ በኩል ደግሞ በሱዳንና በኢትዮጵያ ድንበር ላይ የምትገኘው ስልታዊዋ የኩርሙክ ከተማ በአማጽያን እጅ መውደቋ ተረጋገጠ። ከተማዋ ለታላቁ የህዳሴ ግድብ ያላት ቅርበት ለኢትዮጵያ ምን አይነት ስጋት ይዞ ይመጣል? በተጨማሪም በኢትዮጵያ የፖለቲካ መድረክ ላይ እጅግ አነጋጋሪ የሆነው ሀገራዊ ምክክር ከጀርባው አደገኛ አጀንዳ ይዟል ተባለ። አዲስ አበባን ለኦሮሞ ክልል አሳልፎ የመስጠት ስምምነት በምክክሩ ጠረጴዛ ላይ ቀርቧል። አገሪቱ ወደ ለየለት የእርስ በርስ ጦርነትና መበታተን እያመራች ነው። ዛሬ እነዚህንና ሌሎች ተያያዥ ጉዳዮችን በዝርዝርና በጠንካራ ፖለቲካዊ ትንታኔ ይዘንላችሁ ቀርበናል። እስከ መጨረሻውም አብራችሁን ቆዩ። ፕሮግራማችን ተከታታዮች ዛሬ ሀገራችን ኢትዮጵያ በውስጥ ጦርነት በድንበር ስጋትና በፖለቲካዊ ሴራዎች ተወጥራ በምትገኝበት ወቅት ላይ እንገኛለን። በኦሮሚያ ክልል ያለው የፋኖ ግስጋሴ፣ በሱዳን ድንበር የተከሰተው ወታደራዊ ለውጥና በመዲናችን አዲስ አበባ ዕጣ ፈንታ ላይ እየተሸረበ ነው የሚባለው ሴራ የአገሪቱን ቀጣይ ህልውና ጥያቄ ምልክት ውስጥ ጥሎታል። ዛሬ እነዚህን ነጥቦች እየተነተንን የምንቆይ ይሆናል። መረጃዎችን ሌሎችም እንዲደርስ ቻናላችንን ሰብስክራይብ በማድረግ ይጀምሩ። የወለጋው ፍልሚያና የፋኖ አዲሱ ስትራቴጂ። ወደ ቀዳሚው ዜናችን ስንገባ በኦሮሚያ ክልል ወለጋ ዞን ውስጥ የተቀሰቀሰው ውጊያ አዲስ መልክ ይዟል። ዘገባዎች እንደሚያመላክቱት የአማራ ፋኖ ብሔራዊ ንቅናቄ በአንገር ጉትን ወረዳ ባካሄደው ጥቃት ከሰባ በላይ የመንግስት ወታደሮች መገደላቸውን ገልጸዋል። ይህም ጥቃት በተለይ የኮማንዶ ክፍለ ጦር አባላትን ኢላማ ያደረገ መሆኑ ሁኔታውን እጅግ አሳሳቢ ያደርገዋል። ፋኖ ቀደም ሲል በአማራ ክልል ብቻ ተወስኖ ይንቀሳቀስ የነበረ ቢሆንም አሁን ወደ ወለጋ ዘልቆ መግባቱ የሚያሳየው አንድ ትልቅ ስልታዊ ለውጥ አለ። ይህም ፋኖ ኃይሉን አስተባብሮና መዋቅሩን አዘምኖ በመንግስት ላይ በሁለት ግንባር ጫና ለመፍጠር መወሰኑ ነው። የአፋብን ጥንካሬ የሚያሳየው ደግሞ ከተበታተነ የፋኖ ስብስብ ወደ አንድ ወጥ እዝ የመቀየሩ ውጤት ነው። መንግስት በአማራ ክልል የጀመረው ወታደራዊ ዘመቻ ፋኖን ማዳከም ሳይችል በመቅረቱ በተቃራኒ ፋኖ አድማሱን አስፍቶ ኦሮሚያ ክልል ውስጥ መዋጋት መጀመሩ የመንግስትን ወታደራዊ ስትራቴጂ ውድቀት የሚያሳይ ነው። ይሁን እንጂ ውጊያውን ተከትሎ የሚወጡ መረጃዎች ልብ ሰባሪ ናቸው። የመንግስት ኃይሎች የፋኖ ደጋፊ ናቸው የሚሏቸውን የሰላማዊ ሰዎች ቤቶች አቃጥለዋል የሚሉ ክሶች እየቀረቡ ነው። ይህ አይነት የበቀል እርምጃ ግጭቱን ይበልጥ ወደ ዘር ጥላቻና ወደማይበርድ የህዝብ ቁጣ የሚቀይረው በመሆኑ ለአገሪቱ ሰላም ትልቅ እንቅፋት ነው። የኩርሙክ መውደቅና የህዳሴው ግድብ ስጋት። ሁለተኛውና ምናልባትም ከአገራዊ ደህንነት አንጻር እጅግ አደገኛው መረጃ ከሱዳን ድንበር የሰማው ነው። በሱዳን የፈጣን ደጋፊ ኃይሎች አርኤስኤፍ እና በህዝባዊ ነጻነት ግንባር ሰሜን ኤስፒኤልኤምን በጥምረት ያቋቋሙት ታሲስ የተባለው ጦር ኩርሙክ ከተማን ተቆጣጥሬያለሁ ብለዋል። ኩርሙክ ለኢትዮጵያ ስትራቴጂካዊ ጠቀሜታዋ ምንድነው? ከተማዋ ለታላቁ የህዳሴ ግድብ እጅግ ቅርብ ነች። እዚህ አማጺ ኃይሎች ኩርሙክን መቆጣጠራቸው በቀጥታ ወደ ደማዜን ከተማና ወደ አባይ ግድብ አቅጣጫ ወታደራዊ ግፊት እንዲያደርጉ በር ይከፍትላቸዋል። በተለይ ደግሞ የኢትዮጵያ መንግስት ከሱዳን ሉዓላዊ ምክር ቤት ጋር የነበረው ግንኙነት እያሸከረ ባለበት ወቅት እንዲህ ያሉ አማጺያን ድንበር ላይ መጠናከራቸው ሌላ ሴራ ይኖር ይሆን የሚል ጥያቄ ያስነሳል። የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ ድንበር መጠጋቱ ብቻ ሳይሆን ድንበሩን የሚጠብቀው የመንግስት ኃይል መዳከሙ ትልቅ የደህንነት ክፍተት ፈጥሯል። ይህ ሁኔታ ኢትዮጵያን በምዕራብ ግንባር ለውጭ ወረራ ወይም ለአማጽያን ጥቃት ገላጭ ያደርጋታል። መንግስት በውስጥ ጦርነት ተጠምዶ ድንበሩን ቸል ማለቱ ነገ ዋጋ የሚያስከፍለን አገራዊ አደጋ ላይ ሊሆን ይችላል። አገራዊ ምክክሩ እና የአዲስ አበባ ዕጣ ፈንታ። አሁን ደግሞ ወደ ትልቁ የፖለቲካ ሽኩቻ ስናልፍ መንግስት ለአገራዊ ችግሮች መፍትሄ አመጣለሁ በማለት የጀመረው አገራዊ ምክክር በአሁኑ ወቅት የብዙዎችን ጥርጣሬና ቁጣ እያነሳ ይገኛል። በቅርቡ ከምክክሩ መድረክ ጀርባ እየተሰሙ ያሉ መረጃዎች እንደሚያመላክቱት አዲስ አበባን በሚመለከቱት አደገኛ ስምምነት እየተካሄደ ነው። የፖለቲካ ትንታኞች እንደሚሉት በሀገራዊ ምክክሩ አማካኝነት አዲስ አበባን ሙሉ በሙሉ ለኦሮሞ ክልል ለማስረከብና የታሪካዊ ባለቤትነት ጥያቄን በምክክሩ ስም ለማጽደቅ ከፍተኛ ጫና እየተደረገ ነው። አዲስ አበባ የሁሉም ኢትዮጵያውያን መኖሪያ የኢኮኖሚ ማዕከልና የአገሪቱ መዲና ሆና ሳለች በዚህ መልኩ
በአንድ ብሔር ስር እንድትወርቅ መደረጉ ቀውሱን ወደ ለየለት የእርስ በርስ ጦርነት ሊቀይረው እንደሚችል ይገመታል። ይህ አጀንዳ በምክክሩ ውስጥ መካተቱ ብቻ ምክክሩ ገለልተኛ አለመሆኑን ያሳያል። ምክክሩ የአገሪቱን አንድነት ከመጠበቅ ይልቅ የአንድን ወገን የፖለቲካ የበላይነት ለማረጋገጥ የሚሰራ መሳሪያ ሆኗል የሚሉ ወገኖች ቁጥራቸው እየጨመረ ነው። የአዲስ አበባ ዕጣ ፈንታ ለፖለቲካ ድርድር ማቅረብ በሚሊዮን የሚቆጠሩ ነዋሪዎች ደህንነት አደጋ ላይ የሚጥልና አገሪቱን ወደ መበታተን የሚያመራ የጥፋት መንገድ ነው። የመንግስት አጣብቂኝ ውስጥ መግባት። እነዚህ ሶስት ክስተቶች የወለጋ ውጊያ፣ የኩርሙክ መያዝና የአዲስ አበባ ጉዳይ ተነጣጥለው የሚታይ አይደለም። ሁሉም በአንድ ላይ የሚያሳዩት የኢትዮጵያ መንግስት ሀገር የማስተዳደር አቅሙ እየተዳከመ መምጣቱን ነው። መንግስትና ህዝብ መካከል ያለው መተማመን በጠፋበት፣ ሉዓላዊነታችን በድንበር አካባቢ አደጋ ላይ በወደቀበትና በመዲናችን ላይ እንዲህ አይነት አደገኛ ቁማር በሚጫወትበት ወቅት የአገሪቱ ተስፋ ጨልሞ ይታያል። በአንድ በኩል ፋኖ መንግስት መከላከያ ላይ እየደረሰ ያለው ኪሳራ የመንግስትን ወታደራዊ የበላይነት ጥያቄ ውስጥ ጥሎታል። በሌላ በኩል የሱዳን አማጽያን ድንበራችን ላይ መስፈራቸው የግድባችን ደህንነት ስጋት ውስጥ ጥሏል። ከሁሉም በላይ ግን አዲስ አበባን ለፖለቲካ ትርፍ አሳልፎ ለመስጠት የሚደረገው ጥረት የኢትዮጵያን አንድነት የመጨረሻ ምሰሶ የሚንድ ድርጊት ነው። መንግስት እነዚህን ችግሮች በጠመንጃ ኃይል ወይም በአድሏዊ ምክክር እፈታለሁ ማለቱ ችግሩን ይበልጥ ከማወሳሰብ ውጪ የሚያመጣ ውጤት አይኖርም። ህዝቡ የሉዓላዊነትና የፍትህ ጥያቄዎችን እያነሳ ባለበት ወቅት መንግስት የቆመበት መሬት እየተናወጠ መሆኑን መገንዘብ ይኖርበታል። ተመልካቾቻችን፣ ኢትዮጵያ ዛሬ የቆመችበት መስቀለኛ መንገድ እጅግ አደገኛ ነው። የወታደሮቻችን ደም በከንቱ መፍሰስ፣ የድንበር ከተሞቻችን መያዝና የመዲናችን ዕጣ ፈንታ ለድርድር መቅረብ የሁላችንም ትኩረት ይሻል። እናንተስ ምን ታስባላችሁ? አዲስ አበባን ለአንድ ብሔር አሳልፎ መስጠት ሰላም ያመጣል ወይስ ይበልጥ ጦርነት ያፋፍማል? በወለጋና በሱዳን ድንበር ያለው ሁኔታ ስለ ሀገራችን ህልውና ምን አይነት ስጋት ይፈጥራል? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እና የደወል ምልክቷን የመጫን ቤተሰብ ይሁኑ። ሰላም።